እርግዝና ወይም ኤክቶፒክ ፕሬግናንሲ በጊዜ ከታወቀ በቀላሉ መታከም የሚችል ነገር ግን ከዘገየ ከፍተኛ የሆነ የደም መፍሰስ እንዲሁም ሾክ ብሎም ህይወትን አደጋ ላይ ሊጥል እንደሚችል ያውቃሉ? ሰላም፣ ዶክተር ፍኖት ነኝ። የማህጸንና ጽንስ ስፔሻሊስት ሐኪም እንዲሁም የጋይኒኮሎጂ ስፔሻሊስት። ትክክለኛ እርግዝና የሚባለው ማህጸን ውስጥ የሚቀመጥ ሲሆን ነገር ግን አልፎ አልፎ ከማህጸን ውጭ የመከሰት እድል አለው። ከማህፀን ውጭ እርግዝና የሚከሰትባቸው ቦታዎች አብዛኛውን ጊዜ የዘር መተላለፊያ ቱቦ ወይም ፋሎፒያን ቲዩብ ሲሆን ሌሎቹ ደግሞ ኦቫሪ ወይም ደግሞ የእንቁላል ማምረቻ ላይ፣ ሰርቪክስ ወይም ደግሞ የማህፀን በር፣ እንደዚሁም ደግሞ ከኦፕሬሽን በኋላ የሲዘሪያን ስካር፣ እንደዚሁም ሆድ ውስጥ ወይም ደግሞ አብዶሚናል ፕሬግናንሲ ጥቂቶቹ ናቸው። ለማህፀን ውጭ እርግዝና አጋላጭ ሁኔታዎች አሉ። እነሱም ከዚህ በፊት ኦፕሬሽን ከነበረ፣ በተለይም ደግሞ ዘር መተላለፊያ ቱቦ ላይ የተሰራ ኦፕሬሽን ከነበረ፣ ከዚህ በፊት የተከሰተ የማህፀን ውጭ እርግዝና ከነበረ፣ እንዲሁም ደግሞ ማህፀን ላይ የተከሰተ ኢንፌክሽን ወይም ደግሞ ፐልቪክ ኢንፍላማቶሪ ዲስኦርደር ከነበረ፣ በአይቪኤፍ ወይም ደግሞ በአርቲፊሻል የታገዘ እርግዝና ከሆነ እነዚህ ለማህፀን ውጭ እርግዝና አጋላጭ የሆኑ ምክንያቶች ናቸው። እነዚህ ሁሉ አጋላጭ ምክንያቶች ቢሆኑም እንኳን ከማህፀን ውጭ እርግዝና ካላቸው ሴቶች ግማሹ ያህሉ ምንም አይነት አጋላጭ ምክንያት አይገኝባቸው። ይህ ማለት ማንኛውም ሴት እርግዝና እንደተፈጠረ ካወቀች ቶሎ ቦታውን ማረጋገጥ ይኖርባታል። አሁን ደግሞ የማህፀን ውጭ እርግዝና ሲኖር ሊታዩ የሚችሉ ምልክቶችን እናያለን። ምልክቶቹ ቀድመን ካወቅንና ከዘገየን የተለያዩ ይሆናል። ቀደም ብለን ካወቅናቸው ምልክቶቹ ሊሆኑ የሚችሉት የወር አበባ መዘግየት፣ ታችኛው ሆድ ላይ ህመም፣ እንዲሁም ደግሞ የተወሰነ ደም መፍሰስ። ከዘገየን እና ሆድ ውስጥ ከፈነዳ በኋላ ደግሞ ሊታዩ የሚችሉ ምልክቶች ከፍተኛ የሆነ የሆድ ህመም፣ የልብ ምት መጨመር፣ የደም ግፊት መቀነስ፣ እንዲሁም ደግሞ ደም መፍሰስ፣ ራስን መሳት፣ ራስን ማዞር። እነዚህ ራስን መሳት የመጨረሻው ምልክት ሊሆን ይችላል። ከማህፀን ውጭ እርግዝና ስንጠረጥር የመጀመሪያው ምርመራ የሚሆነው ከሽንት የሚወሰድ እርግዝና ማረጋገጫ ምርመራ ነው። ይህም ፖዘቲቭ ወይም ደግሞ እርግዝና ማሳየት አለበት። ከዛ በመቀጠል የአልትራሳውንድ ምርመራ ያስፈልገናል። በአልትራሳውንድ ከማህፀን ውስጥ ነው ከማህፀን ውጭ ነው የሚለውን ማየት ይኖርብናል። ነገር ግን አልትራሳውንድ ላይ ከማህፀን ውጭም ወይም ከማህፀን ውስጥ የሚታይ ነገር ከሌለ ከደም ውስጥ የሚወሰድ የእርግዝና ምርመራ ያስፈልጋል። ከደም ውስጥ ከሚወሰድ የእርግዝና ምርመራ መጠኑ ከ1500 በላይ ከሆነልን በትራንስቫጃይናል ወይ ደግሞ በማህፀን በብልት በኩል በሚሰራ አልትራሳውንድ ከማህፀን ውጭ እርግዝና መኖር አለመኖር ማየት አለብን። ከደም የሚወሰደው ምርመራ ቤታ ኤችሲጂ ይባላል። ይህ ምርመራ ከ1500 በላይ እያሳየ ከማህፀን ውስጥ ምንም አይነት የፅንስ ምልክት ከሌለ ከማህፀን ውጭ እርግዝና ነው አይደለም የሚለውን ለመለየት በየ48 ሰዓት በሚወሰድ ደም ምርመራ ሴረም ቤታ ኤችሲጂን ዲተርሚን ማድረግ አለ። ሴረም ቤታ ኤችሲጂ ከ48 ሰዓት በኋላ ሲሰራ እጥፍ ከሆነ ትክክለኛ እርግዝና የመሆን እድሉ ሰፊ ነው። ነገር ግን እጥፍ ከመሆን ይልቅ የተወሰነ መጨመር ብቻ ከሆነ ከማህፀን ውጭ እርግዝና ሊሆን ስለሚችል በየ48 ሰዓቱ ቼክ እያደረግን ከ1500 በላይ ሲሆን ከማህፀን ወይም ደግሞ በብልት በሚገባ አልትራሳውንድ ቼክ መድረግ አለብን ማለት ነው። አልትራሳውንድ ላይ የሚታዩ ምልክቶች አሉ። ማህፀን ውስጥ ምንም አይነት ምልክት ላይኖር ይችላል፣ የእርግዝና ምልክት። ከማህፀን ውጭ ግን የደም መጠራቀም ሊኖር ይችላል፣ የተጠራቀመ ደም የሚመስል ነገር ሊታይ ይችላል። እንዲሁም አልፎ አልፎ ደግሞ እንዲሁም የእርግዝና ከረጢቱን ልናይ እንችላለን። አልፎ አልፎ ደግሞ ያደገ ከሆነ የፅንሱን ምልክትና ፅንሱን እስከ ልብ ምት ሊገኝ ይችላል። ሌላው ጠቃሚ ምርመራ ደግሞ ሲቢሲ ወይም ደግሞ የደም ምርመራ ነው። ኮምፕሊት ብለድ ካውንት ይባላል። ይህ ምርመራ የሚያሳየው የደም ህዋሳት መቀነስ ወይም ደግሞ የደም ማነስ መኖር አለመኖሮች ቼክ ያደርግልናል። ብዙ የፈነዳ ከሆነና ሆድ ላይ ደም መፍሰስ ካለ የደም ማነስ ምልክቶችም ተጨማሪ ማስረጃ ይሆኑናል። ሌላው ደግሞ የደም አይነት መታወቅ አለበት። የደም አይነት ማወቁ የሚረዳን ለምንድን ነው? ደም ማነስ ካለ ቶሎ ብለን ደም ለመስጠት እንዲሁም ደግሞ የሾተ ላይ ካለም እንደዚሁ የሾተ ላይ መርፌ ለመስጠት ቀድመን የደም አይነት ማወቅ ይጠቅመናል። ከማህፀን ውጭ እርግዝና እንደተከሰተ ካወቅን በኋላ አማራጭ የህክምና አይነቶች አሉ። የመጀመሪያው የሚሆነው በክትትል ማየት ነው። ይህ በክትትል ማየት የሚባል ወይም ደግሞ ኮንሰርቫቲቭ ማኔጅመንት የሚያስፈልገው በጣም ደህና ለሆኑ እናቶች፣ ህመማቸው ትንሽ ለሆነ፣ ሆድ ውስጥ ያልፈነዳ ወይም ደግሞ ደም መፍሰስ ከሌለ፣ እነዚህ ከሆኑ እና ህመሙ ትንሽ ከሆነ በክትትል አልትራሳውንድ እና ከደም በሚወሰድ ሴረም ቤታ ኤችሲጂ ክትትል እናደርግላቸዋለን። ይህም ሴረም ቤታ ኤችሲጂ እየቀነሰ መሄድ አለበት። በአልትራሳውንድ ደግሞ ሆድ ላይ የመፍሰስ ምልክት ከሌለ በክትትል ማየት እንችላለን ማለት ነው። ሁለተኛው ደግሞ በመድኃኒት የሚደረግ ህክምና ነው። በመድኃኒት የሚደረገው ህክምና ከደም ውስጥ የሚወሰደው ሴረም ቤታ ኤችሲጂ መጠን ከ5000 በታች ከሆነ፣ ውስጥ ላይ ደግሞ መፈንዳት ወይም ደግሞ ደም መፍሰስ ከሌለ፣ እንዲሁም ደግሞ ህመሞች የምናያቸው ህመሞችም ዝቅተኛ ከሆኑና የምናያቸው ቫይታል ሳይን የሚባሉት
ነገር የእናትየው ላይ የሚታዩት የልብ ምት፣ የደም ግፊቷ ጥሩ ከሆነ በክትትል በመድኃኒት ማከም እንችላለን። ሌላኛው የህክምና አማራጭ ደግሞ ቀዶ ህክምና ይሆናል። ቀዶ ህክምና የአስቸኳይ ቀዶ ህክምና የሚያስፈልጋቸው ሆድ ውስጥ የፈነዳ ከሆነና በጣም ብዙ ደም መፍሰስ ካለ፣ የልብ ምታቸው በጣም እየጨመረ ከመጣ፣ ደም ግፊታቸው እንደዚሁ ከወረደ እና ህመሙም ከባድ ከሆነ አስቸኳይ የሆነ ቀዶ ህክምና መስራት ያስፈልጋል ማለት ነው። ሌላው ደግሞ መድኃኒት ተሞክሮ አንዳንዴ ፌል ሊያደርግ ይችላል ወይም ደግሞ ላይሰራ ይችላል። በመድኃኒት ካልሰራ ወይም ደግሞ መድኃኒት እየወሰዱ ያለ ውስጥ ላይ መፈንዳት ወይም ደግሞ ደም መፍሰስ ካለ ለራሱ ኦፕሬሽን ወይም ደግሞ ቀዶ ህክምና ሊያስፈልጋቸው ይችላል። ከማህፀን ውጭ እርግዝና መከሰቱ ምን ምን ችግሮች ሊያመጣ ይችላል ብለን ማየት እንፈልጋለን። ከማህፀን ውጭ እርግዝና ሲከሰት ተነጋገርነው ውስጥ ላይ የመፈንዳት፣ ደም መፍሰስ፣ ደም ማነስ፣ ሾክ እንዲሁም ደግሞ እስከ ሞት ሊያደርስ ይችላል ቶሎ ህክምና ካልተገኘ። ሌላው ደግሞ ተከታታይ የሆነ ወይም ደግሞ ተደጋጋሚ የማህፀን ውጭ እርግዝና እድሎችን ይጨምራል። ሌላው ተደጋጋሚ በሚከሰትበት ጊዜ ደግሞ ምንድነው ሁለቱንም ቱቦዎች ላይ ወይም ሁለቱንም ዘር ማስተላለፊያ ቱቦዎች ፋሎፒያን ቲዩብ ላይ ጉዳት ስለሚያደርስ ለወደፊቱ የመውለድ እድልንም ይቀንሳል። ከማህፀን ውጭ እርግዝና ከተከሰተ በኋላ ድጋሚ ሊይዘኝ ይችላል ወይ ወይም ደግሞ ድጋሚ ሊከሰትብኝ ይችላል ወይ የሚሉ ጥያቄዎች ይመጣሉ። አዎ፣ አንዴ ከማህፀን ውጭ እርግዝና ከተከሰተ በኋላ ከ10 እስከ 20 በመቶ የሚሆኑ ሴቶች ላይ ድጋሚ የመከሰት እድል አለው። ስለዚህ ከዚህ በፊት የማህፀን ውጭ እርግዝና ተብላ የነበረች እናት ሁለተኛ እርግዝና መኖሩን ካወቀች ቶሎ ብላ ወደ ህክምና መሄድ አስፈላጊ መሆኑን እዚህ ጋር ማስመር እፈልጋለሁ። ሌላው እና ብዙ እናቶች የሚጠይቁት ደግሞ ኤክቶፒክ ፕሬግናንሲ ወይም ደግሞ ከማህፀን ውጭ እርግዝና ቀዶ ህክምና ተሰርቶልኛል ወይም ደግሞ በመድኃኒት ታክሜያለሁ፣ ነገር ግን መቼ ነው እርግዝና መሞከር ያለብኝ የሚለው ብዙዎቹን ያሳስባል። መልሱ የሚሆነው በመድኃኒት ከታከሙ ቢያንስ ከ3 ወር በኋላ ወይም ደግሞ ሴረም ቤታ ኤችሲጂ ኔጌቲቭ ከሆነ በኋላ እርግዝና እንዲሞክሩ ይመከራል። ከኦፕሬሽን በኋላም ቢያንስ 3 ጊዜ ተከታታይ የወር አበባ ካዩ በኋላ እርግዝና እንዲሞክሩ ይመከራል። ሌላው ትኩረት መሰጠት ያለበት ደግሞ በመድኃኒት ከታከሙ ቢያንስ 1 ወር ከእርግዝና በፊት ፎሊክ አሲድ ቀደም ብለው መጀመር እንዳለባቸው እንዲሁም ደግሞ 3 ወር እስከሚሆን ድረስ ፎሊክ አሲድ መቀጠል እንዳለባቸው ማስረዳት አለብን። ሌላው ጥንቃቄ የሚጠይቀው ጉዳይ ደግሞ ተደጋጋሚ የመከሰት እድሉን ለመቀነስ ወይም ደግሞ ተደጋጋሚ ከተከሰተ ቶሎ ለማከም እንዲረዳ ገና የመጀመሪያ የወር አበባቸውን እንደቀረ ቶሎ የእርግዝና ምርመራ ማድረግ፣ እርግዝና የሚያሳይ ከሆነ የሽንት ምርመራው ቶሎ አልትራሳውንድ መታየት ይጠቅማል። በአልትራሳውንድ ደግሞ ትክክለኛ ቦታ ላይ ነው አይደለም የሚለው መለየት እንችላለን። ይህም የሚረዳው ምንድነው በቀላሉ ለማከም ወይም ደግሞ ያልፈነዳ ከሆነ በመድኃኒት ለመታከም ይረዳቸዋል። ከማህፀን ውጭ እርግዝና ተብለው ኦፕሬሽን የተሰራላቸው እናቶች ቢያረግዙ ማማጥ ይችላሉ ወይ የሚለው ጥያቄ አለ። አዎ፣ ሌላ ችግር እስከሌለ ድረስ ወይም ደግሞ ሌላ ኦፕሬሽን ተጨማሪ ኦፕሬሽኖች ከሌሉ ወይም ሌሎች የተለዩ ችግሮች እስከሌሉ ድረስ የማህፀን ውጭ እርግዝና የተሰራ ሰርጀሪ ማማጥ አይከለክልም፣ ማማጥ ይችላሉ። ለማጠቃለያ ያክል ከማህፀን ውጭ እርግዝና በሚኖርበት ጊዜ ህክምናው ቶሎ ከመጡ ቀላል፣ ነገር ግን ከዘገዩ ደግሞ በጣም ብዙ ደም መፍሰስ ሊያስከትል ስለሚችል ህክምናውንም ከበድ ያደርገዋል። ስለዚህ እርግዝና መኖሩን እንዳወቅን ቶሎ ወደ ህክምና በመሄድ ትክክለኛ ቦታ ላይ ነው አይደለም የሚለውን ማረጋገጥ ለሚኖረን ቀጣይ ህይወት ወይም ደግሞ ለጤናችንም አስፈላጊ ነገር ነው ማለት ነው። ስላዳመጣችሁን እናመሰግናለን። ሰብስክራይብ በማድረግ ቻናላችንን ቤተሰብ ይሁኑ። መሰል መረጃዎችን ይከታተሉ። ሼር፣ ላይክ በማድረግ ደግሞ መረጃውን ለሌላ ያድርሱ። እናመሰግናለን።